በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በታኅሳስ ወር የሚጸለይ ድርሳነ ሚካኤል። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በማመን በታኅሳስ 12 ቀን የሚጸለይ የቅዱስ ሚካኤል ድርሳን ይህ ነው። የአማላጅነቱ በረከት የረድኤቱ ሀብት ከሁላችን ጋር ለዘላለም ይሁን ለዘላለሙ አሜን። የዚህ ምስጢር ተካፋዮች የሆናችሁ ሴቶችም ወንዶችም ሁላችሁ ሕዝበ ክርስቲያን የቅዱስ ሚካኤልን ገናንነት ለመግለጽ እግዚአብሔር ያደረገውን ኃይለ ተአምራቱን ታውቁ ዘንድ ሁልጊዜም እንደሚማልድና ሰውንም ሁሉ እንዲቀበለው ትረዱ ዘንድ ይህንን ስሙ። በዓለም የምትኖር ሁሉ አድምጡ። በጸሎቱ ለሚያምኑ ሁሉ ወደ እግዚአብሔር እየማለደ እንደ ሥራቸው መጠን ክብርና ኃይልን ይሰጣቸዋልና። ቆሎንያ በምትባል ሀገር ሃይማኖቱ የቀና ዱራታዎስ የሚሉት አንድ ሰው ነበር። የሚስቱም ስም ቴዎብስታ ነው። በዚሁ ቆሎንያ በተባለ ሀገር ይኖሩ ነበር። ብዙ ወርቅና ብር፣ ላሞችም፣ በጎችም፣ አህዮችም፣ ግመሎች፣ በቅሎችም፣ ፈረሶችም ነበሯቸው። ሚስቱ ቴዎብስታና ድራታዎስ ለድሆችና ለችግረኞች ይራራሉ። በሊቀ መላእክት ቅዱስ ሚካኤል በዓል ጊዜ በየወሩ 12 ቀንም ሁሉ እጅግ ብዙ መሥዋዕትን ያደርጋሉ። ከጊዜ በኋላ በየአገሩ ሁሉ ታላቅ ረሃብ ሆነ። እስከ 3 ዓመትም ድረስ ዝናብ በየአገሩ ሁሉ ስላልዘነበ እህልና ውሃ ታጥቷልና ስፍር ቁጥር የሌላቸው እንስሳትና ብዙ ሰዎችን በዚህ ሞቱ። ዱራታዎስና ሚስቱ ግን መራራትና ለችግረኞች መሥዋዕትን መስጠት ሳያቋርጡ ያላቸውን ሀብት እየሸጡ መሥዋዕትን እየመጸወቱ እንግዳውንና ስደተኛውን እየተቀበሉ ይኖሩ ነበር። ከዚህ በኋላም በኅዳር 12 ቀን የሊቀ መላእክት ቅዱስ ሚካኤል በዓል ዋዜማ በቤታቸው ውስጥ ምንም አላገኙም። ለዳቦ የሚሆን ስንዴ ወይንም በሬ፣ ፍሪዳም፣ የበግ ግልገልም በቤት በውጭም ምንም አጡ። ቴዎብስታም ወደ ቤቷ ገብታ የምታደርገው ነገር ስላጣች ጌታዬ ሊቀ መላእክት ቅዱስ ሚካኤል ሆይ በዓልህ እንዴት እንዲታጎል እያለች ታለቅስ ጀመር። ባሏ ዱራታዎስም ገብቶ ምን ያስለቅስሻል? ይህን ሁሉ በእኛ ላይ ያደረገ እግዚአብሔር አምላካችንን እናመስግነው እንጂ አላት። ዛሬም ይህ ያስለመድኩት በዓሌ እንዳይታጎልብኝ ይህን ልብሴን ሸጬ ለቅዱስ ሚካኤል በዓል መሥዋዕት የሚሆን ስንዴ ለቤተ ክርስቲያን እንስጥ፣ እርሱ በልባችን ያለውን ያውቃልና በቅዱስ ሚካኤል ስም ጥቂት ከፍለን ለወይን እናድርግ አላት። ሚስቱም ያንተን ልብስ ስትሸጥ የኔን ልብስ የምተው ይመስልሃልን? የኔን ልብስ መተውክ እንዴት ብጠላኝ ነው? ቅዱስ ጳውሎስ ባልና ሚስት አንድ አካል ናቸው፣ እግዚአብሔር አንድ ያደረገውን ሰው ሊለያቸው አይችልምና እንዳለ ሥጋዬንና ሥጋህን አንድ አይደለምን አለችው። እሱም የወንድ ልብሱ ቢያረጅም ቢቀደድም አያሳፍረውም፣ ለሴት ግን ኀፍረት ነው። ለሊቀ መላእክት ቅዱስ ሚካኤል በዓል ትጸልይበት ዘንድ ያንቺ ልብስ ለነገ ይቀመጥ አላት። እርሷም መልሳ አሁንም ቅዱስ ጳውሎስ በክርስቶስ ዘንድ ወንድ ሴት ማለት የለም አላለህምን? እንዲያውም ምክንያት አታድርግ አለችው። እርሱም እሺ አንቺ እንዳልሽ ይሁን፣ ዛሬ ልብሴን ወስጄ በስንዴ ሸጬ ለቤተ ክርስቲያን ቄሰ ገበዝ እሰጣለሁ፣ ነገ ደግሞ ያንቺን ልብስ ወስጄ ለበግ መግዣ ውለዋለሁ አላት። በማግስቱም ጠዋት የሚስቱን ልብስ ይዞ አንድ ባለበግ ካለበት ተራራ ወጣ። ያንን ባለበግ በ3 ብር የሚሸጥ በግ አለህን አለው። አዎን አለኝ አለው። ዱራታዎስም የሚስቴን ልብስ መያዣ እሰጥሃለሁ፣ ያገኘው እንደሆነ እስከ 3 ቀን ዋጋ 3 ወቄት ወርቅ አምጥቼ እከፍልሃለሁ። 3ቱን ወቄት ወርቅ ያላገኘው እንደሆነ ግን የሚስቴን ልብስ ላንተ ትወስዳለህ አለው። ያም ባለበግ የሐር ልብስ በቤቴ ውስጥ አለኝ፣ ያንተን ሚስት ልብስ ለመያዣነት አልፈልግም አለው። ዱራታዎስም በብርቱ ሐዘን ወደ ቤቱ ሲመለስ በብዙ ሰራዊት ታጅቦ ቅዱሳን መላእክትም ከሱ ጋር ሆነው በንጉሥ አምሳል በነጭ ፈረስ ተቀምጦ ሊቀ መላእክት ቅዱስ ሚካኤልን በመንገድ እንደ ሰው ሲጓዝ አገኘው። ያን ጊዜ ዱራታዎስ ፈርቶ ከጎዳናው ፈቀቅ ብሎ ቆመ። ቅዱስ ሚካኤልም እንዴት አለ ዱራታዎስ ሆይ ከወዴት መጥተሃል? እስኪ ንገረኝ አለው። ያን ጊዜም ዱራታዎስ ወደ እሱ ቀረበ። ዳግመኛም ሊቀ መላእክት ቅዱስ ሚካኤል ዱራታዎስን በትከሻ የያዝከው ልብስ የሴት ልብስ ይመስላልሳ አለው። ዱራታዎስም መልሶ አዎን ጌታዬ፣ ዛሬ የሊቀ መላእክት ቅዱስ ሚካኤል በዓል ነው። ለበዓሉ በግ ልገዛ በጎች ጠባቂ ዘንድ ሄጄ ነበር። ባለበጉ መያዣ ስጠኝ አለኝ። እኔም የሚስቴን ልብስ እንካ መያዣ ይሁን ብዬ ሰጠሁት። እርሱ ግን በቤቴ የሐር ልብስ ሞልቶኛል ብሎ አልቀበልህም አለኝ አለው። ሊቀ መላእክት ቅዱስ ሚካኤልም እኔ አሁን ብዋስህ እስከ 3 ቀን ትከፍላለህን አለው። ዱራታዎስም ጌታዬ ሆይ አሁን እከፍላለሁ አለው። ያን ጊዜውን ሊቀ መላእክት ቅዱስ ሚካኤል አንድ መልአክ ጠራ። ባለበጉን ለዱራታዎስ 1 በግ ስጠው፣
ዋጋውን እስከ 3 ቀን ይከፍልሃል ብለህ ንገረው ብሎ ላከበት። ያም መልእክተኛ ሄዶ በጉን አመጣ። ሊቀ መላእክት ቅዱስ ሚካኤል እንዳዘዘው ለዱራታዎስ ሰጠው። ቀጥሎም መልአኩ ዱራታዎስን ከሰዎቼ ጋር በቤት ልታሳድረኝ ትችላለህን ብሎ ጠየቀው። ዱራታዎስም ጌታዬ ሆይ እሺ እንዳልከኝ አሳድርሃለሁ አለው። ሊቀ መላእክት ቅዱስ ሚካኤልን ሥጋ አልበላም፣ ለራቴ የሚሆን የምበላው ዓሣ ታገኛለህን አለው። ዱራታዎስም ባገኝ ዓሣ እገዛልሃለሁ አለው። ቅዱስ ሚካኤል ለባለ ዓሣው ዋጋውን ምን ትከፍላለህ አለው። ዱራታዎስም የሚስቴን ልብስ እሰጣለሁ አለው። ያን ጊዜ ሊቀ መላእክት ቅዱስ ሚካኤል በመንፈሱ ፈገግ ብሎ ከዚህች ልብስ በቀር ሌላ የምትገዛበት የለህምን አለው። እርሱም ጌታዬ ሆይ አሁን የለኝም አለው። ቅዱስ ሚካኤልም በዓሣ አጥማጆች ዘንድ ብዋስህ እስከ 3 ቀን ትከፍላለህን አለው። አሁን እከፍልሃለሁ ጌታ ሆይ አለው። ያን ጊዜ ሊቀ መላእክት ቅዱስ ሚካኤል ወደ ዓሣ አጥማጆች አንድ መልአክ ላከ። ያ መልአክ ሄዶ አንድ ዓሣ ፈጥኖ አንጥቶ ሰጠው። ዱራታዎስም ደስ ተሰኘ። ዱራታዎስም ሊቀ መላእክት ቅዱስ ሚካኤልን ጌታ ሆይ ተነሥተህ ወደ ቤት እንግባ አለው። ቅዱስ ሚካኤልም አንተ አስቀድመህ ገብተህ ምግባችንን አሰናዳ፣ እኔ ኋላ እመጣለሁ አለው። እርሱም ዓሣውንና በጉን ይዞ ወደ ቤቱ ገባ። ሚስቱ ቴዎብስታም በሩን ከፍታ ስትወጣ ዓሣውንና በጉን ልብሷንም ተሸክሞ አየች። ጌታዬ ሆይ በጉንና ዓሣውን ልብሴንም ተሸክመህ ያለው ይህ ሁሉ ከወዴት አገኘኸው አለችው። ባሏም የምፈልገውን አጥቼ ወደ አንቺ ስመለስ አንድ ቸር መኮንን በመንገድ ላይ አገኘኝ። ግርማውንና ክብሩን ባየው ጊዜ ከመንገድ ፈቀቅ ብዬ ቆምኩ። እርሱም ዱራታዎስ ና ወደ እኔ ቅረብ፣ ከወዴት ትመጣለህ ብሎ ጠየቀኝ። እኔም ጌታዬ ሆይ ዛሬ የሊቀ መላእክት ቅዱስ ሚካኤል በዓል ነው፣ ለበዓሉ የማርደው በግ ልገዛ ሄጄ ነበር አልኩት። እርሱም እንዴት በግ አላገኘህም አለኝ። ለባለ በጉ የምሰጠው ገንዘብ ስለሌለኝ እንካ የሚስቴን ልብስ ይዘህ አንድ በግ ስጠኝ አልኩት። በቤቴ ውስጥ የሐር ልብስ ሞልቷል፣ ያንተን ሚስት ልብስ አልፈልግም አለኝ ብዬ ነገርኩት። ያን ጊዜም ሰውየው ቸር ነውና ራራልኝ። ወዲያው ከሰዎቹ አንዱን መልእክተኛ ልኮ አንድ በግና ዓሣውን እንደዚሁ አስመጥተው ሰጠኝ። ዱራታዎስ ይህንን ለሚስቱ እየነገራት ሳለ ከሰራዊቱ ጋር ሊቀ መላእክት ቅዱስ ሚካኤል ፈጥኖ ደረሰ። ከበር ቆሞም ቴዎብስታ ወይ እንዴት አለሽ? በዚህ ክፉ የችግር ዘመንስ እንደምን ትኖራላችሁ አላት። እርሷም የእግዚአብሔር ስሙ ይመስገን፣ በጌታችን ሊቀ መላእክት ቅዱስ ሚካኤል ረድኤተ ጸሎት አለን። አሁንም ና ወደ ባሮች ቤት ግባ፣ ታላቅ ክቡር እንግዳ ነህና በውጭም አትቁም አለችው። ሊቀ መላእክት ቅዱስ ሚካኤልም ዱራታዎስን እኔ ወደ ቤተ ክርስቲያን እሄዳለሁ፣ በጉን አርደህ ቆየኝ፣ ዓሣውን ግን ወደ አንተ እስክመለስ ድረስ አትረደው፣ አንተና ሚስትህም አስቀድማችሁ ሥራችሁን አዘጋጁ ብሏቸው ወደ ቤተ ክርስቲያን ሄደ። ባሏ ዱራታዎስም ሚስቱን ለሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን ለቁርባን የምንሰጠው በቤታችን የተረፈ ወይን የለምን አላት። እርሷም የተረፈ አንድ እንስራ አለ አለችው። ዱራታዎስም የቁርባኑን ወይን ለመውሰድ ወደ ቤቱ ገባ። የወይኑን ዕቃ ሲጎበኝም በዕቃ ቤቱና በጓዳው ያሉ ጋኖች፣ እንስራዎችና ዕቃዎች ሁሉ እስከ ገደፋቸው ሞልተው አገኛቸው። ሚስቱንም እኔ ከወጣው ወዲህ የወይን ጠጅ ያመጣልሽ ሰው አለን ብሎ ጠየቃት። እርሷም ያመጣልኝ የለም አለችው። የሆነውን እስክናውቅ ድረስ ዝም በይ፣ ይህንን ለማንም እንዳትናገር ያላት። ዳግመኛም ወደ እንጀራ ቤት ቢገባ እንጀራው በመሶብ መልቶ አገኘው። ዘይት፣ ቅቤ፣ ማር፣ ስንዴ፣ ቴምር፣ ምስር፣ ተልባ ወደ ነበሩበት የእህል ቤትም ገባ። ልብስና ሽቱ ወደ ነበረበት ቦታም ገብቶ ሁሉንም መልተው አገኛቸው። ያን ጊዜ ሰግደው ቤታችንን የባረከ እግዚአብሔር ስሙ ይመስገን አሉ። ያን ጊዜም ዱራታዎስ ቅዱስ ሚካኤል የሰጠውን በግ አረደም፣ ሥጋውን በታላቅ እንስራ ሞላ፣ ተበልቶም የማያልቅ ሆነ። እሱም በቅዱስ ሚካኤል በረከት የተነሣ ከችግሩና ከሐዘኑ ተጽናና፣ በልቶ ጠገበ። ከዚህ በኋላ በሚያስፈራ ግርማ ለተገለጸለት ቅዱስ ሚካኤል ያማሩና የተሸለሙ ልብሶችንና ሰጋጃዎችን አነጠፈ። ይህን ካደረገ በኋላ ወደ ቤተ ክርስቲያን ሄዶ በንዑድ ክቡር ሊቀ መላእክት ቅዱስ ሚካኤል ስዕል ስር እየሰገደ ሊቀ መላእክት ቅዱስ ሚካኤል ሆይ ዛሬ በዓልህን በማከብርበት ቀን ወገኖቼን ደስ ይላቸው ዘንድ ከበረከትም ብዛት የተነሣ ድሆች በልተው ይጠጉ ዘንድ የእግዚአብሔር ስሙም ለዘላለሙ ይመሰገን ዘንድ አገልጋይ ከኔ ዱራታዎስን ራራልኝ፣ ይቅርም በለኝ፣ ከእግዚአብሔር ዘንድ ቸርነትን ለምንልኝ እያለ ጸለየ። በሰው ሁሉ ፊት እንዲህ ከጸለየ በኋላ ቡራኬ ተቀብሎ ከቤተ ክርስቲያን ወጣ። ልጆቹንም በቤትም በውጭ ያሉትን ሕዝቡንና ነዳያንንም ጥሩልኝ ብሎ አዘዘ። የተጠሩትም ሁሉ በአዳራሹና በግቢው መሉ። ግብዣውንም ፈጥኖ አቀረበላቸው። ከጠገቡም በኋላ የእግዚአብሔርን ስም በፍጹም ምስጋና መሰገኑ።
ሊቀ መላእክት ቅዱስ ሚካኤልም ከሰራዊቱ ጋር መጣ። የተጠሩትንና የተሰበሰቡትን ሕዝቡን አይቶ ደስ ተሰኘ። ከእርሱም ጋር ያሉ ሰራዊተ መላእክት አደነቁ። ዱራታዎስንም ስለ እኔ እነዚህን ሰዎች ሁሉ እንደምን ሰበሰብካቸው? ይህን ያህል ሰው ወደ ቤተ የምትጠራው በዚህ ዘመን ቸነፈር ረሃብ እንዳለ አልሰማህምን? አለው። ዱራታዎስም መልሶ ጌታዬ እውነት ነው፣ ነገር ግን አንተ የሰጠኸኝ በግና ዓሣ ከቤቴ ከገቡ ጀምሮ በቤቴ በረከት መላ። ዛሬም የሊቀ መላእክት የቅዱስ ሚካኤል በዓሉ የሚከበርበት ቀን ነውና ወንድሞቼ በልተው ጠጥተው ከእኔ ጋር ደስ ይላቸው ዘንድ እኔም ከእነሱ ጋር ደስ ይለኝ ዘንድ ጠራቸው አለው። ያን ጊዜም ሊቀ መላእክት ቅዱስ ሚካኤል ከመካከላቸው ተነሳ፣ ወደ ቤትም ገባ። የሚያበሩና የሚያምሩ ምንጣፎች ከተነጠፉበት አልጋ ላይ ተቀመጠ። ዱራታዎስንም ያንን ዓሣ ፈጥነህ አምጣ አለው። ባመጣለት ጊዜም እረደው፣ ሆድ ዕቃውንም አውጣው አለው። ያን ጊዜ ዱራታዎስ ዓሣውን አርዶ ሆድ ዕቃውን አወጣ። በውስጡም በአብና በወልድ በመንፈስ ቅዱስም ስም የታተመ የጨርቅ ከረጢት የሚመስል አገኘ። ጌታዬ ሆይ ይህንን የተቆለፈ ማኅተም ተመልከት፣ አይተህም ፍታው ብሎ ለሊቀ መላእክት ቅዱስ ሚካኤል ሰጠው። ያን ጊዜም ከረጢቱን ፈቶ ተመለከተው። እርስ በእርሱ የተቆላለፈ 300 ወቄት ወርቅ ሆኖ አገኘው። ቅዱስ ሚካኤልም ዱራታዎስ ሆይ ዛሬ በእንግድነት ከቤተ ስለገባው ይህን ወርቅ እንካ፣ ስለ አንተ ዛሬ ፈጣሪ ልኮኛልና አለው። ሚስቱ ቴዎብስታና ዱራታዎስም አቤቱ ጌታችን ሆይ ቤታችንን ያለ ዛሬ ምን ጊዜ አይተኸው ታውቃለህ? ይህንን ነገር ተወን፣ ሰውነታችንና ገንዘባችንም ሁሉ የእግዚአብሔር የሊቀ መላእክት ቅዱስ ሚካኤል እንደሆነ አታውቅምን? ያንተም የእኛም አለቃችንና ንጉሣችን ሰጠን። ይህን ወርቅ እንደምን ውሰዱ ትለናለህ? ያላሰብነው ነገር ነውና ዛሬ የሊቀ መላእክት ቅዱስ ሚካኤል በዓል እንደሆነ አታውቅምን? እኛም በእርሱ ስም ስላምነ ብዙ በረከት አግኝተናል አሉት። እርሱም ይህን 300 ወቄት ወርቅ ለራሳቸው ለነዳያንም ልትመጸውቱት 3ቱን ወቄት ወርቅ ለዕዳችሁ ክፈሉ። አንዱን የሚስትህን ልብስ መያዣ ለሰጠህበት ለስንዴው፣ አንዱን ለበግ፣ አንዱን ለዓሣ ክፈሉ ብሎ ሰጣቸው። ከዚህ በኋላ ዱራታዎስንና ሚስቱን ቴዎብስታን አውቃችሁኛልን አላቸው። እነሱም ያለ ዛሬ አላየንህምና አላወቅንህም አሉት። እናንተ ገና ሕፃናት ሳላችሁ ጀምሮ በየወሩ አባቶቻችሁ በሚመጸውቱበት ጊዜ ሁሉ በቤታችሁ እገኝ የነበር የመላእክት አለቃ እኔ ቅዱስ ሚካኤል ነኝ። እኔ ስለ እናንተ በእግዚአብሔር ዘንድ በመዓልትና በሌሊትም ምሕረትን እለምናለሁና ዛሬም እነሆ ፈጽሞ ደስ ይበላችሁ። እናንተ ንዑዳን ክቡራን የተመረጣችሁ የልዑል እግዚአብሔር አገልጋዮች ናቸው። ቴዎብስታ ሆይ ትላንት አጥቼ የቅዱስ ሚካኤል በዓል በቤቴ ከሚታጎል ዛሬ በሞት በተሻለኝ ነበር እያልሽ ዱራታዎስን ለጌታዬ ሊቀ መላእክት ቅዱስ ሚካኤል በዓል ዝክር ይሆን ዘንድ ቀሚሴን መደረቢያዬን ሽጥ ስትዩ ሰምቻለሁና ዱራታዎስና ቴዎብስታ ሆይ ለዘላለሙ የማያልቅ ፍጻሜ የሌለው ምሕረቱና ቸርነቱ በረከቱም አድሮባቸው በሚኖር ጌታችን በኢየሱስ ክርስቶስ ዘንድ በሰማይ ዋጋችሁ ፍጹም ነው። ዛሬ በዚህ ዓለም የሠራችሁትን ምግባር፣ ትሩፋት፣ ምጽዋታችሁንና መሥዋዕት እግዚአብሔር ተቀብሎታልና በሚመጣው ዓለምም የማትለወጥ መንግሥተ ሰማያትን ያወርሳችኋል አላቸው። ዳግመኛም ከመከራችሁ የማድናችሁ የመላእክት አለቃ እኔ ሚካኤል ነኝ። ምጽዋታችሁን መሥዋዕታችሁንም ወደ እግዚአብሔር ያቀረብኩ እኔ ነኝ። በዚህ ዓለም ከበጎ ነገር ሁሉ ምን የምታጡት ነገር የለም አላቸው። እነሱም ሰገዱለት። ሊቀ መላእክት ቅዱስ ሚካኤል ይህን ተናግሮ ከፊታቸው ተሰወረ። ሰላምታም ሰጥቷቸው አስከትሏቸው ከመጡት መላእክት ጋር በክብር ወደ ሰማይ አረገ። ዱራታዎስና ቴዎብስታም ከቀድሞ ይልቅ በጎ ሥራን አበዙ። እስከ ዕለተ ሞታቸውም ድረስ ትሩፋታቸውን አላቋረጡም። ለቸር የባሕሪ አባቱ ለማሕየዊ የባሕሪ ሕይወቱ መንፈስ ቅዱስም እስከ ዛሬ ለዘላለሙ ምስጋና ይግባውና ሕዝቡም ሁሉ በእሳቸው ጸሎት በጌታችን በኢየሱስ ክርስቶስ አመኑ። የሊቀ መላእክት ቅዱስ ሚካኤል በረከት የዱራታዎስና የቴዎብስታ ረድኤት ለእኛ የእግዚአብሔር አገልጋዮች ኀጢአትን የሚያስተሰርይ ይሁነን ለዘላለሙ አሜን። ልመናውና አማላጅነቱ ከክፉ ቀንና ከፈተና ሰዓት ያድነን። በቀን ከሚወረወር ጦር በጨለማ ከሚሄድ ከልዩ ልዩ ወገን ለዘላለሙ ይሰውረንና ጌትነት የባሕሪው የሆነ የንጉሥ ክርስቶስ መልአከ ኪዳኑ ቅዱስ ሚካኤል ያደረገው ታምር ይህ ነው። በአንዲት አገር ውስጥ አንድ ሰው እንደነበር ተነገረ። ይኸውም አማኒ፣ እውነተኛ፣ እግዚአብሔርን የሚፈራ ለነዳያን የሚራራ የሊቀ መላእክት ቅዱስ ሚካኤልን አማላጅነት ተስፋ የሚያደርግ በየወሩ 12 ቀን ዝክሩን የሚያደርግና
በእርሻ ሥራ የተሰማራ ሰው ነበር። ከዚህ በኋላ የሰው ያለበት አገር የምድሩ ፍሬ ሁሉ ጠፋ። ይህ እግዚአብሔርን የሚፈራ ሰው የሊቀ መላእክት ቅዱስ ሚካኤልን ዝክር እንግዲህ ምን አደርጋለሁ ብሎ አሰበ። ፈጽሞም ተቸገረ። ከቤቱ ከንብረቱ ምን አልተረፈውም። ድሪቶ ለበሰ፣ ችግርም ጸናበት። የሚበላው የሚጠጣው የሚለብሰው አጣ። ለዕለት ምግብስ እንኳን ቸገረው። ረሃብና ጽም ጸናበት። አዘነ፣ ኃይሉ ፈጽሞ ደከመ። የጠጅ ስካር እንደጣለው ሰው ሆነ። ከአልጋው ከመቀመጫው መነሳት ተሳነው። ከረሃቡ ብዛት የተነሳ አዝኖተኛ እንደ ሞተ ሰውም ሆነ። በትሕትናው ለሰው ፈጥኖ ደራሽ ነውና ለቸርነቱም ወሰን የለውምና በዚያች ሰዓትና በዚያች ዕለት ለሰው ምሕረትን የሚለምን ሊቀ መላእክት ቅዱስ ሚካኤል ከሰማይ ወርዶ ወደ እሱ መጣ። ያን ጊዜ ሊቀ መላእክት ቅዱስ ሚካኤል ባለጸጋ ለነበረ ለዚያ ሰው ተገለጸለት። ዝክሬን የምትዘክር ወዳጄ ሆይ ስለምን ታዝናለህ ትተክዛለህ? ይልቅስ በጠዋት ፈጥነ ተነስ፣ አትዘግ፣ ልብህ ይጽና፣ ኃይልህም አይድከም። ፈጥነ ወደ ባህር ዳርቻ ሄደህ መረብህን ጣል። እነሆ ከባህሩ ውስጥ ታላቅ ዓሣ ወጥቶ ይያዝልሃል። እግዚአብሔርም ክብርንና ብልጥግናን ይሰጥሃል። እነሆ በውስጡም ብዙ በረከትን ታገኛለህ። እኔም ካንተ አልለይም፣ ካንተ ጋር እሆናለሁ። ችላ አልልህም፣ አልንቅህም፣ ፈጽሞ ለችግር አልሰጥህም። የእግዚአብሔር ኃይልም ካንተ ጋር ይኖራል አለው። ሊቀ መላእክት ቅዱስ ሚካኤል ይህን ተስፋ ነግሮት ከፊቱ ተሰወረ። በፍጹም ክብርም ወደ ሰማይ አረገ። ያም ሰው ከእንቅልፉ በነቃ ጊዜ ይህ ነገር ከእግዚአብሔር ዘንድ እንደተነገረ አወቀ። በነጋም ጊዜ መልአከ እግዚአብሔር ቅዱስ ሚካኤል እንደነገረው ፈጥኖ በመነሳት በችኮላ ወደ ባህር ዳርቻ ሄደ። ሊቀ መላእክት ቅዱስ ሚካኤል እንዳመለከተውም መረቡን በባህር ላይ ጣለ። በዚህም ጊዜ ታላቅ ዓሣ ከመረቡ ገባለት። አፉንም ከፍቶ በውስጡ በእሳት የተፈተነና ኅሩይ ወርቅ አገኘ። ከዚህ በኋላ ደስ ተሰኘ፣ እግዚአብሔርንም አመሰገነው። ፍጹም ችግርና ድህነት ይዞት ሳለ ችላ ያላለው ሊቀ መላእክት ቅዱስ ሚካኤልንም እያመሰገነ ያንን ወርቅ ይዞ በፍጹም ደስታ ወደ ቤቱ ተመለሰ። ከዚህ በኋላ ከዚያ ከወርቁ አንስቶ የሊቀ መላእክት ቅዱስ ሚካኤልን ስዕል አሰራው። ባማረ በተወደደ ጌጥም አስጌጠው። በፍጹም ክብርም ንድ ክብርት ቤተ ክርስቲያን ውስጥ ሰቅሎ አኖረው። በየወሩ 12 ቀንም የሊቀ መላእክት ቅዱስ ሚካኤልን ዝክር እስከ ዕለተ ሞቱ ድረስ ሳያስታጉል ኖረ። የሊቀ መላእክት ቅዱስ ሚካኤል ፍጹም ልመናው ለዘላለሙ ከእኛ ጋር ይሁን በእውነት አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስም ስም አምነን ታኅሳስ በባተ በ12 ቀን የሊቀ መላእክት ቅዱስ ሚካኤል በዓሉ መታሰቢያ ቀን እንደሆነ እንናገራለን። በዚህች ቀን ሊቀ መላእክት ቅዱስ ሚካኤልን እግዚአብሔር ወደ አገረ ባቢሎን ልኮታልና ከሰለስቱ ደቂቅ አናንያና አዛርያ ሚሳኤልም ጋር አራተኛ ሆኖ ተቆጠረ። የባቢሎን ንጉሥ ናቡከደነጾር የእሳት ነጎድጓድ ውስጥ በጣላቸው ጊዜ የእሳቱ ላንቃ 40 ክንድ ወደ ላይ ወጥቶ እሳት የሚያነዱትን አቃጠላቸው። ቅዱስ ሚካኤል ግን የነበልባል እሳቱን ወላፈን በበትረ መስቀሉ መጥቶ ከ3 ብላቴኖች ላይ አጠፋው፣ አዳናቸው። የነጎድጓዱን እሳት እንደ ጠዋት የቀዘቀዘ ሁሉ አድርጎታልና ወላፈንስ እንኳን አልነካቸውም። በዚያን ጊዜ የአባቶቻችን ፈጣሪ እግዚአብሔር ይመስገን ብለው አመሰገኑ። ከ600 ዘመን በኋላ ክርስቶስ እንዲወለድ ሲያስረዱ ለዘላለሙ ልዑል ምስጉን ነው እያሉ 6 ጊዜ መላልሰው ተነበዩ። ክርስቶስ ከተወለደ በኋላም በዚህ ዓለም 33 ዓመት በሥጋ እንዲገለጽ ሲያስረዱ የእግዚአብሔር ፍጥረት ሁሉ እግዚአብሔርን ያመሰግኑታል። ለዘላለሙ ልዑል ምስጉን ነው እያሉ እግዚአብሔርን በማመስገን 33 ጊዜ መላልሰው ተነበዩ። ስለዚህም አባቶቻችን ሐዋርያት በየወሩ 12 ቀን የክቡር መልአክ ሊቀ መላእክት ቅዱስ ሚካኤልን በዓል እናከብር ዘንድ ሥርዓት ወስነዋል። ፍጹም አማላጅነቱና ረድኤቱ ከእኛ ጋር ይሁን ለዘላለሙ አሜን። ቅዱሳንን ከልብ መታወቅ የምትጠብቃቸው የነፍሳቸውንም ጠላት አስረ የምታስጨንቀው ሊቀ መላእክት ቅዱስ ሚካኤል ሆይ ሰላም እልሃለሁ። በቅዱሳን ነቢያት አንደበት ትንቢት የተነገረለት እግዚአብሔር ወልድ ወደዚህ ዓለም በመጣ ጊዜ ጭፍራ አለቃውን አጅቦ እንዲሸኝ አንተም እስከ 5ቱ ሰማያት ድረስ ተከተልከው።